ሰላም ጤና ይስጥልኝ የአቢዳን ቲዩብ ቻናል ቤተሰቦች እንደምንከርማችኋል። ያው አርቲፊሻል ኢንተለጀንስ በምንኖርበት ዘመን ላይ ያው ብዙ አይነት አድቫንቴጆችን ይዞልን መጥቷል። ከነዚህ ውስጥ መካከል አንደኛው የኮንቴንት ክሬሽን ነው። ስለዚህ ኮንቴንት ብዙ ጊዜ ክሬት በምናደርግበት ሰዓት ከዚህ በፊት ኤአይ ከመምጣቱ በፊት የምናደርገው ምንድነው የተለያዩ አይነት ሶፍትዌሮችን እንጠቀማለን። እዛ ሶፍትዌር ላይ የተወሰነ ኤክስፐርታይዝ ወይም ደግሞ ችሎታ ሊኖረን ያስፈልጋል። እሱ ያው ያንን ነገር ለማወቅ ያንን ነገር ለመማር የተወሰነ ጊዜ ይወስድብናል ማለት ነው። ትንሽ ያው አድካሚ ነገሮች ሊኖሩት ይችላሉ። አርቲፊሻል ኢንተለጀንስ ግን ምንድነው አሁን ይዞልን የመጣው አድቫንቴጅ በቀላሉ በከፍተኛ ጥራት እና ፍጥነት ኮንቴንቶችን ክሬት እንድናደርግ አስችሎናል ማለት ነው። ስለዚህ በዛሬው ቪዲዮአችን አርቲፊሻል ኢንተለጀንስን በመጠቀም ወይም ደግሞ የአርቲፊሻል ኢንተለጀንስ ቱሎችን በመጠቀም በቀላሉ ኮንቴንት እንዴት ክሬት እናደርጋለን የሚለውን አስተማሪ የሆነ ቪዲዮ ወደ እናንተ ይዤ መጥቻለሁ ማለት ነው። ስለዚህ በምንኖርበት ዘመን ላይ አሁን አርቲፊሻል ኢንተለጀንስ ከኮንቴንት ክሬሽን መካከል ምንድን ነው የሚሰራው ስንል ምንድነው ኮንቴንት ክሬሽን? ኮንቴንት ክሬሽን ኖርማሊ ቪዲዮ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ንግግሮች እነዚህ ስፒቾች ሊሆን ይችላሉ፣ ፊልሞች ሊሆን ይችላሉ፣ ቪዲዮዎች ሊሆን ይችላሉ ማለት ነው። ስለዚህ እነዚህ ነገሮች በቀላሉ እንዴት አርቲፊሻል ኢንተለጀንስ ተጠቅመን እነዚህን ኮንቴንቶች መስራት እንችላለን የዚህ ቪዲዮ ዓላማው ማለት ነው። ስለዚህ ኮንቴንት ክሬሽን ስንል ምንድነው የምናደርገው የሚለውን እናያለን። አርቲፊሻል ኢንተለጀንስ አንደኛ ኢሜጆችን በቀላሉ ክሬት ማድረግ እንድንችል አድርጎናል። ከዛ ባለፈ የግራፊክ ዲዛይኖችን ይሰራልናል ማለት ነው። ሞስት ኦፍ ዘ ታይም እነዚህ ግራፊክ ዲዛይን የምንላቸው ከማስታወቂያ ጋር እያያዙ ሊሆኑ ይችላሉ እና በተለይ ከዲጂታል ማርኬቲንግ ስራዎች ጋር ተያይዞ በቀላሉ የዲጂታል ማርኬቲንግ ኤክስፐርት የኤአይ ቱልን በመጠቀም በከፍተኛ ፍጥነት እና ኳሊቲ ጥሩ ኮንቴንቶችን ማዘጋጀት ይችላል። ከዛ ባለፈ ስፒች ጀነሬት ማድረግ ይቻላል። ያ ማለት ለምሳሌ እኔ አሁን እዚህ ጋር የማወራውን ንግግር ኖርማሊ የስክሪፕት ከተዘጋጀ በኋላ ያንን ስክሪፕት በማስገባት ይህንን የአማርኛ ንግግር ወይም የድምፅ ንግግሩን ልውውጡን ያዘጋጅልኛል ማለት ነው። ከዛ ባለፈ ስክሪፕት ራይቲንግ ነው። ስክሪፕት ራይቲንግ የምንለው እንግዲህ ያው ብዙ ጊዜ ፊልም ስንሰራ ወይም ቪዲዮ ስንሰራ ወይም ደግሞ እኔ አሁን እዚህ ጋር የማወራውን ነገር ራሱ በስክሪፕት መልክ ራሱ ያዘጋጅልኛል ርዕስ ሰጥቼ ማለት ነው። እንደዚህ አይነት ነገሮችን ማድረግ ይችላል። ከዛም ባለፈ እንግዲህ ፋይናል ዴስቲኒው ያው እነዚህ የሚገራረሙ ረጅም ደቂቃ ያላቸው ቪዲዮዎችን እና ፊልሞችን መስራት እንችላለን ማለት ነው። እሺ፣ ስለዚህ የመጀመሪያው ስራችን የሚሆነው ምንድነው የቱል እንጠቀማለን። ይሄ አሁን ዛሬ የምንጠቀመው ቻት ጂፒቲ ቱል ነው ማለት ነው። ስለዚህ ቻት ጂፒቲ ውስጥ ገብተን የመጀመሪያው ስራችን ምንድነው የሚሆነው ፕሮምፕት ኢንጂነር እንፈልጋለን ማለት ነው። ስለዚህ ይሄ ፕሮምፕት ኢንጂነር ለምን ይጠቅመናል? በቀላሉ ፕሮምፕት እንድናዘጋጅ ማለት ነው። ኢሜጅ ጀነሬት ለማድረግ ወይም ደግሞ ኮንቴንቱን የምንፈልገውን ኮንቴንት ጀነሬት ለማድረግ እንዲያግዘን የሚጠቅም ቱል ነው ማለት ነው። ስለዚህ እሱን እዛው ጂፒቲ እናገኛለን ማለት ነው። ስለዚህ እዛ ውስጥ ገብተን በፕሮምፕት ኢንጂነርን እንጠቀማለን ማለት ነው። ስለዚህ ፕሮምፕት ኢንጂነር ምናልባት ከዚህ በፊት ማታውቁ ሰዎች ካላችሁ ኤክስፕሎር ጂፒቲ ውስጥ ገብታችሁ ማግኘት ትችላላችሁ። ከዛም በኋላ ያው ፕሮምፕት ኢንጂነር የሚለው በዚህ በሌፍት ታብ ላይ ይመጣላችኋል ማለት ነው። ስለዚህ እዛ ውስጥ ገብተን ፕሮምፕት ጻፍልን ብለን ነው የምንነግረው ማለት ነው። ስለዚህ ፕሮምፕት የምንለው ነገር ለአርቲፊሻል ኢንተለጀንሱ ትዕዛዝ የምንሰጥበት ቋንቋ ነው ማለት ነው። በቀላሉ እንደዚህ ያደርግልኝ ብለን የምንነጋገርበት መንገድ ፕሮምፕት ይባላል ማለት ነው። ስለዚህ ፕሮምፕት ማለት ያ ነው። ስለዚህ ፕሮምፕታችንን የምናስገባበት ቦታ ይኖራል። እሱ በኋላ ላይ ኢሜጅ ጄነሬሽን ቱል ወይም ደግሞ ቪዲዮ ጄነሬሽን ቱሎች አሉ የተለያዩ አይነት በኋላ ላይ የምናያቸው። ስለዚህ አሁን መጀመሪያ እዚህ ጋር እንደምናየው ኢሜጅ ጄነሬት እንዲያደርግልኝ ነው የምፈልገው። ስለዚህ ያንን ማዘጋጀት የሚችልበትን ፕሮምፕት ነው እዚህ ጋር መጀመሪያ ማዘጋጀው ማለት ነው። ስለዚህ ራይት ኤ ፕሮፌሽናል ፕሮምፕት እዚህ ጋር እንደምታዩት ራይት ኤ ፕሮፌሽናል ፕሮምፕት generate a hyper realistic image of me sitting in a tech office dressing a black suit የሚል አይነት
ፕሮምፕት እንዲያዘጋጅልኝ ማለት ነው። ግን ይሄ ፕሮምፕት አሁን እኔ እዚህ ጋር የጻፍኩት አሳጥሬ ነው የጻፍኩት። እንደዚህ ያጠረ ሳይሆን በደንብ ፕሮፌሽናል የሆነ የውስጡ የቴክስት ኦፊሱ ምን ይመስላል፣ የላይት ኮንዲሽኑ ምን ይመስላል፣ የመሳሰሉትን ነገሮች በደንብ ተብራርቶ መጻፍ አለበት። ምክንያቱም እኔ የምፈልገው አውትፑት ያንን መምሰል ስላለበት ማለት ነው። ምን እናደርጋለን ማለት ነው። እዚህ ጋር ቀጥታ ፕሮምፕታችንን ካስገባን በኋላ ይሄንን አሁን እያዘዝኩት ያለሁት ፕሮምፕቱን እንዲያዘጋጅልኝ ነው። ስለዚህ ፕሮምፕቱን ይጽፍልኛል ማለት ነው። ፕሮምፕቱን በእንደዚህ አይነት መልክ ጽፎ ይሰጠኛል። እዚህ ጋር እንደምታዩት ፕሮምፕቱ ተጽፎ መጥቷል። ስለዚህ ይሄንን ፕሮምፕት ኮፒ አድርገውና እወስደዋለሁ ማለት ነው። ኮፒ አድርጌ ወስጄ ምንድነው ማድረገው ወደ አርቲፊሻል ኢንተለጀንሱ የኢሜጅ ጀነሬሽን ቱል ውስጥ ገባለሁ ማለት ነው። ስለዚህ እዛው ከጂፒቲ ሳንወጣ ይሄንን ኮፒ ያደረኩትን ወደ እዛው ቻትጂፒቲ ኢሜጅ የሚለው ቱል ላይ ሄዳለሁ ማለት ነው። እዛው ከጂፒቲ ሳልወጣ ሶርስ ውስጥ ሄጄ ይሄንን አሁን ኮፒ ያደረኩትን ፕሮምፕት ፔስት አደርገዋለሁ። ከዛም በኋላ እኔ ግን የፈለኩት ምንድነው የራሴን ፎቶ አስገብቼ ነው እዛ አሁን ቴክስት ኦፊስ ውስጥ ጥቁር ሱፍ ለብሼ በጣም በሚያምር ሁኔታ ክፍሉ በጣም የሚያምር ሌክዘሪ የሆነ ሆኖ በእንደዚህ አይነት ወይ እንዲሆን አድርጌ ነው። ስለዚህ አሁን እዚህ ጋር ኢሜጅን አታች አደረኩኝ የራሴን። ከዛ እኔን ራሴን መምሰል አለበት። መጨረሻ ላይ የሚመጣው ፎቶ መቀየር የለበትም፣ የፊቴ አቀማመጥ የመሳሰለው ነገር ማለት ነው። ስለዚህ ይሄንን ካደረግን በኋላ ኢሜጃችን በዚህ መልኩ ጀነሬት ሆኖ ይወጣልናል ማለት ነው። ስለዚህ አላማችን ምንድነው? አንደኛ ቅድም እንዳወራሁት ፕሮምፕት ስናዘጋጅ ምን ጊዜም ፕሮምፕት የምንለው ነገር አርቲፊሻል ኢንተለጀንሱን እኛ መጨረሻ ላይ ፋይናሊ የምንፈልገውን ነገር አሳምሮ እንዲሰጠን የምናዝበት መንገድ ነው። ኖርማሊ ያው ፕሮምፕቱን በደንብ ፕሮፌሽናል ስናደርገው እኛ የምንፈልገውን አውትፑት እናገኛለን። ለምሳሌ ቪዲዮ ጀነሬት ማድረግ የምንፈልገው ሌትስ ሴይ እኔ እየደነስኩ ሊሆን ይችላል። ለምሳሌ እየደነስኩ በጣም የሚያምር ቦዲ ቲሸርት አድርጌ ምናምን ሊሆን ይችላል። ሶ ይሄንን ማድረግ ስፈልግ ኤግዛክትሊ ቦዲ ቲሸርት አድርጌ የደነስኩ መሆን መቻል አለበት አውትፑቱ። እንደዛ አይነት አውትፑት ማይሰጠኝ ከሆነ ግን ፕሮምፕት የጻፍኩት ወይም ደግሞ የሰጠሁት ትዕዛዝ ትክክል አይደለም። ስለዚህ ፕሮምፕት ላይ መጀመሪያ ጎበዝ መሆን መቻል አለብን ማለት ነው፣ ጥሩ አውትፑት ለማግኘት ከፈለግን። ስለዚህ የዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ ደግሞ በአርቲፊሻል ኢንተለጀንስ በመጠቀም ፓርቲኩላርሊ ደግሞ ቪዲዮ እንዴት መስራት እንደምንችል የኤአይ ቱሎችን እዛው ላይ ተጠቅመን መጀመሪያ ፕሮምፕት ነው የምንጽፈው፣ ስፒች ጀነሬት እንዴት ማድረግ እንደምንችል፣ ስክሪፕት እንዴት መጻፍ እንደምንችል የመሳሰሉትን በቀጣይ ቪዲዮዎች ይዤላችሁ እመጣለሁ። ሁላችሁም ያው ይሄንን ቪዲዮ የምታዩ ሰዎች ላይክ፣ ሼር እና ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። እስከዛ ድረስ መልካም ቆይታ ለሁላችሁም ይሁን። አመሰግናለሁ።